የብራዚል ከፍተኛ ፍርድ ቤት በቀድሞ የብራዚል ፕሬዝዳንት ጄራ ቦልሶናሮ ላይ የ27 ዓመት ከ3 ወር የእስር ጊዜ ፈርዶበታል። ፍርድ ቤቱን በዚህ ሰዓት እንደተናገረው ቦልሶናሮ እንዲታሰርና የእስር ጊዜውን መከታተል እንዲጀምር ውሳኔ አስተላልፏል። በዚህ ሰዓት ማለት ነው። ቆየ ቀድሞ የብራዚል ፕሬዝዳንት ምን አይነት ወንጀል ቢሰራ ነው ይህን ያክል ዓመት በእስር ቤት እንዲቆይ ውሳኔ የተላለፈበት ካላችሁ ልንገራችሁ። ቦልሶናሮ እንግዲህ የሰሩት ወንጀል ማለትም በፍርድ ቤት ጥፋተኛ ሆነው የተገኙበት ወንጀል መፈንቅለ መንግስት ለማድረስ መሞከር የሚል ወንጀል ነው የተገኘበት ማለት ነው። እንግዲህ እንደምናውቀው በ2022 በብራዚል ምርጫ ነበረ። በዚህ ምርጫ ደግሞ በፎቶ ላይ የምታዩት ሉላ ዲሲልቫ የብራዚል ፕሬዝዳንት ሆኖ ተመርጠው ነበረ። ይህን ነገር ግን ያልተቀበለው ቦልሶናሮ በጣም ብዙ ነገሮችን አድርጓል። ካደረጋቸው ነገሮች መካከል ደግሞ በፍርድ ቤት እንደተረጋገጠው የመፈንቅለ መንግስት ለማድረስ ሞክሮ ነበረ ማለት ነው። ይህም በፍርድ ቤት ተረጋግጧል። በተጨማሪ ደግሞ ፕሬዝዳንት ሆነው የተመረጡትን ሉላንና ምክትል ፕሬዝዳንቱንም ለመግደል ፕላን አውጥቶ እንደነበረ ፍርድ ቤት ደርሶበታል ማለት ነው። እና እነዚህ ወንጀሎች ጨምሮ ሌላ ደግሞ የተገኘበት ወንጀል በ2023 ሉላ ዲ ሲልቫ ፕሬዝዳንቱ ማለት ነው ስልጣን ሙሉ ለሙሉ ተቆጣጠሩ በጃንዋሪ 1 ማለት ነው። ከዛ በኋላ በጃንዋሪ 8 ማለትም ከአንድ ሳምንት በኋላ የቦልሶናሮ ደጋፊዎች በተለያዩ የመንግስት ተቋማቶች ሰብረው ገብተው በጣም ብዙ ውድመቶችን አድርሰው ነበረ እና ፍርድ ቤት በዚህ ሰዓት እንዳረጋገጠው ቦልሶናሮ ለዛ ወንጀል ዋነኛ አቀናባሪ እንደሆነ ፍርድ ቤት ደርሶበታል ማለት ነው። እና እነዚህ ወንጀሎች በአንድ በመሆን ነው ቦልሶናሮ የ27 ዓመት ከ3 ወር ፍርድ የተፈረደበት ማለት ነው። በተጨማሪም ቦልሶናሮ እስከ 2060 ድረስ ምንም አይነት ምርጫን እንዳይወዳደርና በማንኛውም አይነት ኦፊስ ምንም አይነት ውድድርን እንዳያደርግ ባን አድርጎታል ወይም ደግሞ አግሮታል ማለት ነው። በተጨማሪም ፍርድ ቤት እንደተናገረው የቀድሞ የመከላከያና የደህንነት ሚኒስትርም ከቦልሶናሮ ጋር በተያዘ እስር ቤት እንዲገቡ የእስር ትዕዛዝ ማውጣቱንም ፍርድ ቤት ተናግሯል ማለት ነው። እና የቀድሞ ፕሬዝዳንት ሉላ ዲ ሲልቫ 27 ዓመቱን በእስር ቤት ቆይቶ ሊወጣ ይችላል። ምክንያቱም አሁን 70 ዓመቱ ነው። ይህን ያክል ዓመታት በእስር ቤት ይቆያል ብላችሁ ታስባላችሁ? ምንድነው የሚታስቡት ሀሳብ? ኮመንት ላይ። እኛ ግን ወደሚቀጥለው ዜና እንሄዳለን።